ብዙ ሰው ቁም ነገር ሳይዝ እድሜው እየቆሰቆሰው ያለው ለምን ነው ታውቃላችሁ? የሆነ ታይም በራሱ ይዞልን የሚመጣ ያለ ነገር ይመስለናል፣ ወይም ጊዜ ስለሄደ ብቻ የሆነ አዲስ ነገር የሚፈጠር ይመስለናል። አረ የዛሬ 5 ዓመትማ በእርግጠኝነት ምናምን የሆነ ነገር እንላለን። እውነቱን ልንገራችሁ ግን ምንም አይፈጠርም። ምንም ጊዜ በራሱ ይዞ የሚመጣው ነገር የለም። እኛ እየወሰናቸው ያሉ አዳዲስ ውሳኔዎች እስከሌሉ ድረስ እዛው ላይ ቆመን ነው የምንቀረው። የተሸወድነው የቱ ጋር እንደሆነ ልንገራችሁ። ልጅ እያለን እኛ ምንም የተለየ ነገር ሳናደርግ ነገሮች ይቀየራሉ። ለምሳሌ ከአንድ ክላስ ወደ አንድ ክላስ እንዘዋወራለን። በእያንዳንዱ ዓመት የአካል እድገት አለ። የላይፍ ማይልስቶኖች አውቶማቲክ ናቸው። ኬጂ ስጨርስ ኤሌመንተሪ ትገባለህ፣ ኤሌመንተሪ ስጨርስ ሃይ ስኩል ትገባለህ፣ ዩኒቨርሲቲ ወይም ኮሌጅ ትገባለህ፣ ከዛ ግራጁዌት ታደርጋለህ። በቃ የተለየ ውሳኔ ባትወስን እንኳን በላይፍ ውስጥ በየዓመቱ ለውጥ አለ። እስከ 20 ዓመት ባለው እድሜ ውስጥ ለምሳሌ 3 ዓመት ማለት ትልቅ ነው። ብዙ ነገር ይቀየራል። በእነዚህ ጊዜያት ብሬናችን ታይም ኢዝ ኢኳል ቱ ግሮዝ ብሎ እንዲያምን ትሬን ተደርጓል። ግን ልክ አደልት ስትሆን አውቶማቲክ የሚባል ለውጥ ይቆማል። በህይወት ምንም ነገር ሳይፈጠር 5 ዓመት ሊያልፍ ይችላል። አብዛኞቻችን የልጅነት ኢሉዥን ውስጥ ያለን ይመስለኛል። ልክ እንደ ልጅነታችን ሁሉ ጊዜ ስለሄደ ብቻ አዲስ ነገር የሚፈጠር ይመስለናል። ነገር ግን እኛ የምንወስናቸው አዳዲስ ውሳኔዎች ብቻ ናቸው እንደ ደረጃ ሊያገለግሉን የሚችሉት። ትልቅ ሰው ስትሆን ታይም ኢዝ ኢኳል ቱ ግሮዝ በሚለው ፋንታ ኒው ዲሲዥንስ ኢዝ ኢኳል ቱ ግሮዝ በሚለው ይተካል። ስለዚህ እስቲ ራሳችንን እንጠይቅ። በዚህ ዓመት ውስጥ ምን አይነት ቦልድ የሆነ ውሳኔ ወስኛለሁ? አቅጣጫ ሊቀይር የሚችል ምን አይነት አዲስ ነገር ጀምሬያለሁ የሚለውን እስቲ ራሳችንን እንጠይቅ። አዲስ ውሳኔ ካልነበር እዛው ነን ማለት ነው። በደንብ ስሙኝ። እኔ መጥፎ ሰው አይደለሁም እንጂ መጥፎ ሰው ብሆን የሰዎችን እቅድ ሊያሳኩ ያሰቡትን ነገር እንዴት እንደማበላሽባቸው ልንገራችሁ። ይሄንን የምነግራችሁ እቅዳችሁን ከመበላሸት እንድትጠብቁ ነው። የዚህ ሰውዬ ፕላን ምን እንደሆነ እስካሁን ድረስ አላውቅም፣ ግን ይሄ ሰውዬ ምንም ቢሞክር ባይሳካለት ደስ ይለኛል ብለን እናስብ። ምሳሌ ነው። ቡና ለጋብዘ ብዬ ጠራውና አንድም ሳይቀር ሙሉ እቅዱን ዘርዝሮ በደንብ በሞቀ ስሜት እንዲነግረኝ አደርገዋለሁ። በቃ የኔ ስራ አለቀ። የዚህ ልጅ እቅድ የሚሳካበትን እድል በሆነ ያህል ፐርሰንት አውረድኩት ማለት ነው። ለምን እንደዚህ ያልክ ካላችሁኝ አሁን ላይ በተግባር አይቼ የደረስኩበት ድምዳሜ ያወራችሁት እቅድ እንደማይሳካ ነው። ያወራችሁት ነገር ለምን እንደማይሳካና ይህንን ነገር ለእኔ ለመጨረሻ ጊዜ ያረጋገጠልኝ ነገር ልንገራችሁ። ከዛ በኋላ እቅዳችሁን በተመለከተ አፋችሁን ትዘጋላችሁ። እንደምታውቁት አሁን ላይ ከቆዳ ጋር የተያያዘ ኮርስ መስጠት ከጀመርኩ የተወሰነ ወራት ሆኖኛል። ይሄ ፕሮጀክት እጅግ ከጠበቅኩት በላይ ስኬታማ ሆኗል ብዬ አስባለሁ። በሁለት ግሩፕ ተከፍሎ ከ2600 ሰው በላይ ኮርሱን ወስዷል። እጅግ በጣም ብዙ ሰው በጣም አስገራሚ ለውጦችን ይልክልኛል። የተወሰኑትን እዚሁ ፔጅ ላይ ለቅቄያቸው ነበረ፣ አይታችኋቸዋል። I went from this to this. I went from this to this. I went from this to this. በዚህ አጋጣሚ ተመዝግባችሁ መማር ብትፈልጉ በዚህ ዩዘር ኔም ቴክስት አድርጉልኝ። ስፔሊንግ በጣም በጥንቃቄ ጻፉ። ከኔ ዩዘር ኔም ጋር አመሳስለው ሰውን እያጭበረበሩ ያሉ ሰዎች በዝተዋል እና ከኔ በቂ ዝግጅት በመቀጠል ይሄ ፕሮጀክት ስኬታማ እንዲሆን ያደረገው ነገር ተዘጋጅቼ እስከምጨርስ ድረስ ለማንም አለመናገሬ ነው ብዬ አምናለሁ። ለማንም ልንገራችሁ፣ እኔ በደንብ አውቀዋለሁ፣ ሳይንሱን በደንብ እረዳዋለሁ ብዬ በሙሉ ልብ የማስበው ነገር ቢኖር ቆዳ ነው። ይሄን ነገር ወጥቼ ባስተምር በእርግጠኝነት ሰዎች ሌላ ቦታ ሊያገኙ የማይችሉትን ነገር እኔ ሰጣቸዋለሁ ብዬ አምናለሁ። በዛን ወቅት ላስተምር እንደሆነ ያልተናገርኩበት ምክንያት ነገሩ ይበላሽብኛል ብዬ አስቤ ሳይሆን እንዴት አንድ ሰው ትምህርት ብቻ ተምሮ ያለምንም ቅባት ያለምንም መድኃኒት እንዴት ቆዳው ሊድን ይችላል ብለው መከራከራቸው ስለማይቀር ነው። ስለዚህ ስለ ቆዳ ላስተምር እንደሆነ በዙሪያ ያለ ሰው ያወቀው ልክ ቲክቶክ ላይ አናውንስ አደርግ ነበር። የዛኔ ስነግራቸው መከራከራቸው ስለማይቀር አሁን በተግባር አሳየዋቸው። አሁን ላይ 4 ዓመት 5 ዓመት ዞር ብዬ ይሄን ነገር አውርቼዋለሁ። ተሳክቷል አልተሳካም፣ ይሄን ነገር ደግሞ አላወራሁትም፣ ተሳክቷል አልተሳካም እያልኩ ሳስበው ተቃውሞም ላግኝ ማበረታቻም ላግኝ ያወራሁት ነገር አልተሳካም። ሳላስበው ደግሞ ያላወራሁት ነገር ዝም ብዬ የያዝኩት ነገር በሙሉ ተሳክቷል። አሁን ላይ በዚህ ነገር በጣም ከማመን የተነሳ ለሰዎች ያወራኋቸውን ነገሮች በሙሉ ልተዋቸው ወስኛለሁ። አንዳንዶቹ ደግሞ ወደፊት አድርጋቸዋለሁ ብዬ ወስኛለሁ እና ያወራነው ነገር ለምንድን ነው ማይሳካው የሚለውን በቀጣይ ቪዲዮ በሰፊው ነግራችኋለሁ። እኔም ማምነውን ስለ ቆዳ ማስተምረውን ትምህርት መማር የምትፈልጉ በዚህ ቴሌግራም ዩዘር ኔም ቴክስት አድርጉልኝ። ስፔሊንግ ስትጽፉ በጥንቃቄ ጻፉ።